ሆስፒታል እንሄዳለን እንዴ? አታስብ፣ እንሄዳለን። እሺ ወንድሜ። ሚኪያስ እባላለሁ። የ22 ዓመት ወጣት ነኝ። ሰዎች ሞተረኛ ይሉኛል። ቀኑን ሙሉ በሞተር እየሰራው ከቦታ ወደ ቦታ ስሄድ ውላለሁ። ከጥቂት ወራት በፊት አባቴን አጣሁት። ከዚያ ቀን ጀምሮ የቤታችን ኃላፊነት እኔ ላይ ወደቀ። ቀድመ ቤት ውስጥ ያያችሁት ወንድሜ ብሩክ ይባላል። ታናሼ ነው። በከባድ በሽታ እየተሰቃየብኝ ይገኛል። በየቀኑ የምሰራው የምደክመው ለወንድሜ ነው። አባቴ አድራ ብሎኝ ነው የሞተው እና አባዬ ቃል እገባላለሁ ወንድሜ ደህና ይሆናል። ጤና ይስጥልኝ አቶ ሚኪያስ። አቤት። የብሩክ ዶክተር ነኝ። እሺ ዶክተር፣ ብሩክ ምን ሆነ? አይዞህ አትደንግጥ፣ አሁን ጥሩ ሁኔታ ላይ ነው ያለው። እሺ ዶክተር፣ ማን ያመጣው? ጓደኛ ነው ያመጣው። አሁን ግን ቶሎ መምጣት አለብህ። እሺ ዶክተር፣ መጣው። ናና እናወራለን። ዶክተር ምን ተፈጥሮ ነው? ተረጋጋ፣ አይዞህ። አሁን ረጋ ብለህ አድምጠኝ እሺ ሚኪያስ? እሺ ዶክተር፣ ምንድን ነው ንገረኝ። ባለፈው እንዳወራ ነው የከፋ ነገር ላይ ስላለ በፍጥነት መታከም አለበት። እሺ ዶክተር፣ ምንድን ነው ማድረግ ያለብኝ? ይኸውልህ ሚኪያስ፣ አሁን ህክምናውን ለማድረግ 50 ሺህ ብር ያስፈልገዋል። 50 ሺህ ብር? ልጅ ሚኪያስ ፈጠን በል። እሺ ዶክተር፣ አሁን ብሩን መፈለግ አለብኝ። አንዴ ፈልጌ ነበር። እሺ ምን ነበር? ግባና እናውራ። አንድ ስራ አለኝ፣ ከሰራኸው እየፈለግከውን እከፍልሃለሁ። እሺ ምን አይነት ስራ ነው? አንድ ቦርሳ አለ፣ ለአንድ ሰው ታቀብልልኛለህ። እቃው ምንድን ነው? ብዙ ጥያቄ አትጠይቅ። አድራሻውን ቴክስት አደርግልሃለሁ። አባት በእናትህ ሁለት ሰዎች እየተከተሉ እዛ ድረስ አደርሰኝ። አሁን እሷን ካደረስኳት ቆይ፣ ይህን ቦርሳ ደግሞ ቶሎ ማድረስ አለብኝ። በእናትህ እርዳኝ። ከዚህ ነው የለብኝ። ምን ይሄድ ለመያዝ አልተመቸኝም ይሄ ቦርሳ። አንቺ ያዥልኝ እስኪ። ይሄንን ቦርሳ ከየት አገኘኸው? ማለት ይሄ ቦርሳ ማለት እኮ አባቴ ቦርሳ ነው።